ካንዲ ትንሽ መንደር ከትግራይ ክልል መቀሌ ከተማ ዓለምን እስከማስደመም ዓለምን በፋሽን ጥበብ ያናወጠ ያለው በኢንስታግራም ብቻ በአጭር ጊዜ ውስጥ ከ2.8 ሚሊዮን ተከታዮችን በላይ ያፈራው ቃሉ ቡቲክ ማን ነው? እንዲሁም በቲክታክ ገጹ ላይ ከ1 ሚሊዮን በላይ ተከታዮችን በአጭር ጊዜ ሊያፈራ የቻለውና በሚሰራቸው ፈጠራ ስራዎች ከዓለም ታላላቅ ካምፓኒዎችና ከሃሊውድ አክተሮች የአብረን እንስራ ጥያቄ እየቀረበለት ያለ ይህ የኢትዮጵያ ባለተሰጥኦ ቃሉ ቡቲክ ማን ነው? የህይወት ጉዞውስ ምን ይመስል ነበር? በዛሬው ቪዲዮአችን ጥልቅ የሆነ የቃሉ ቡቲክ ታሪክና እንዲሁም እሱ የሚሰራቸውን ስራዎችን እንዴት ከመቀሌ ከተማ ተነስቶ ያለምን ትኩረት ለዚህ ቻለ? ዛሬ በዚህ ቪዲዮ ውስጥ የቃሉ ቡቲክ ያልተሰሙ ሚስጥሮችን፣ የፈጠራ ስራዎችን ዝርዝርና ለኢትዮጵያውያን ወጣቶች ያለውን ትልቅ ትምህርት በዝርዝር ማሰማችሁ ይሆናል። ይህ ቪዲዮ የቃሉ ቡቲክ የጥበብ መንገድ ብቻ ሳይሆን እንዴት ማንኛውም ወጣት ካለበት ቦታ ሆኖ ዓለምን ማሸነፍ እንደሚችል የሚያሳይ ትልቅ ተሞክሮ ነው። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ ውድ የብርሃን ኒውስ ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ አዳዲስ ትኩስና ታማኝ መረጃዎችን እንድታገኙና እንዲሁም ለዚህ ቻናል ቤተሰብ ከነበራችሁ ይህንን ቪዲዮ ላይክ፣ ሼር በማድረግ እንድትጀምሩ እያልኩ ቀጥታ ወደ ቪዲዮ እማመራ ይሆናል። ቃሉ ቡቲክ ወይንም ትክክለኛ ስሙ ካሌብ ጉዞ የጀመረው በትግራይ ክልል መቀሌ ከተማ ነው። ያደገበት አካባቢና የነበረበት ሁኔታ ለጥበብ ያለውን ፍቅር አላገደውም። ቃሉ ገና ከልጅነቱ ጀምሮ ነገሮችን ካሉበት ሁኔታ በተለየ መልኩ የመመልከት ተስጦ ነበር። ቃሉ ዲዛይኒንግ ሲጀምር በእጁ ላይ ትልቅ ሀብት አልነበረውም። የነበረው አንድ ነገር ብቻ ነው፣ ልዩ የመሆን ፍላጎት። ብዙዎች ፋሽን ለማሳየት ውድ ልብሶች ያስፈልጋሉ ብሎ በሚያስቡበት በዚህ ዘመን ቃሉ ግን በዙሪያ ያሉትንና ሰዎች ቆሻሻ የሚሏቸውን ቁሶችን ወደ ፋሽን መቀየር ጀመረ። አንዳንዶች ስለ ቃሉ ቡቲክ ሲያወሩ የቃሉ ቡቲክ ስራዎች ሪሳይክልድ ፋሽን ብቻ አይደሉም፣ እነሱ ህያው ስነ ጥበቦች ናቸው ይላሉ። ያረጁ የፌስታል ከረጢቶችን ወደሚያማምሩ ልብሶች ሲቀይራቸው፣ ያለቁ የጎማ ቁርጥራጮችን ወደ ዘመናዊ ጫማዎች ሲለውጣቸውና አሮጌ ጂንሶችን አቀናጅቶ አዲስ ዲዛይን ሲፈጥር ስታዩት ይህ ወጣት የፈጠራ ተአምር መሆኑን ትረዳላችሁ። ቃሉ ቡቲክ ምንም እንኳን ስራውን ከጀመረ ትንሽ ቆየት ቢልም በዓለም አይን ውስጥ ከገባ ጥቂት ጊዜያቶች ብቻ ሆነዋል። ይህ ታዳጊ ወጣት በዛሬው ዕለት በኢንስታግራም ከ2.8 ሚሊዮን በላይ ተከታዮችንና እንዲሁም በቲክታክ ላይ ከ1 ሚሊዮን በላይ ተከታዮችን ያፈራው ይህ ተአምር አይደለም፣ የሚያሳየው ዓለም እውነተኛ ጥበብን እንደምትራብ ነው ይላሉ አንዳንድ ተንታኞች። ታዋቂ የዓለም ዲዛይነሮችና የሃሊውድ ኮከቦች ሳይቀሩ የቃሉን ቪዲዮዎች በዚህ እያጋሩ ይገኛሉ። ምን ይሄ ብቻ! የዓለም ታላላቅ ካምፓኒዎች ኢንስታግራም በራሱ የአብረን እንስራ ጥያቄ እያቀረቡለት ነው። ምናልባትም ይህ ወጣት የወደፊት የዓለም የዲዛይኒንግ ተስፋ ሊሆን ይችላል ይላሉ አንዳንዶች። በመጨረሻም የቃሉ ቡቲክ ስኬት ለኢትዮጵያውያን ወጣቶች ትልቅ መልእክት አለው። መሳሪያ የለኝም፣ ገንዘብ የለኝም፣ ቦታ የማይቸኝም የሚሉ ሰዎችን ቃሉ ሰባብሮታል። ከመቀሌ ተነስቶ የዓለም መድረክ ላይ መውጣት እንደሚቻል በተግባር አሳይቶናል። ለዛሬው አዘጋጀንላችሁ የቃሉ ቡቲክ ልዩ ዘገባዎች ይህንን ይመስሉ ነበር። እናንተ ስለ ቃሉ ስራዎች ምን ታስባላችሁ? በኮሜንት ስር ላይ አስፍሩልን። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ